አብዛኛው ሰው ጠንክሮ ይሰራል። ይሁን እንጂ ገንዘቡን ከሚያገኝበት ፍጥነት በላይ በዋጋ ግሽበት የተነሳ በፍጥነት ያጣዋል። በተለይም እንደ ኢትዮጵያ ባለ ከፍተኛ የዋጋ ግሽበት ያለበት ኢኮኖሚ ውስጥ ገንዘብን ዝም ብሎ መቆጠብ ከድህነት መውጫ መንገድ አይደለም። የሀብትና የድህነት ልዩነት የሚመዘነው በምንከተላቸው ልማዶች ነው። ሰላም ጤና ይስጥልን ውድ ተከታታዮቻችን፣ እንኳን ወደ ጤና ፋይናንስ ቻናል በሰላም መጡ። ዛሬ ገንዘባችንን እየገደሉ ከድህነት እንዳንወጣ የሚያደርጉንን 5 ድብቅ የገንዘብ ልማዶች በሙያዊ ትንታኔ እናያለን። የመጀመሪያው ድብቅ ልማድ አሁን እፈልገዋለሁ የሚል አስተሳሰብ ነው። ይህ ልማድ የፋይናንስ መሰረቱን ይጎዳል። ሳያስፈልግ የቅርብ ጊዜውን ሞባይል በዱቤ መግዛት ወይም በአጭር ጊዜ ደስታን የሚያስገኙ ስሜታዊ ግዢዎች ላይ ገንዘብን መበተን የወደፊት አቅሞን መገደብ ነው። ታላቁ ባለሀብት ዋረን በፌት እንደተናገረው ከማይፈልጉት በላይ የሆነን ነገር ከገዙ ብዙም ሳይቆይ የሚፈልጉትን መሸጥ ይኖርቦታል። በምትፈልጉት የቤት ዕቃ ላይ ወዲያውኑ ብድር ወስዶ መግዛት ከማጠራቀም ወይንም ንብረት ላይ ኢንቨስት ከማድረግ ይልቅ ወለድን በመክፈል ጊዜና ገንዘብን ያባክናል። የዋጋ ግሽበት ባለበት ሁኔታ የዛሬ ዕዳ የነገ ትርፍን ይበላል። ሁለተኛው ልማድ ትንንሽ የሚመስሉ ወጪዎችን ችላ ማለት ሲሆን ዕለታዊና ተደጋጋሚ ግን አላስፈላጊ የሆኑ የብር ፍሰቶች አሉ። የፋይናንስ አማካሪ ዴቪድ ራምሴ እነዚህን ወጪዎች የገንዘብ ገዳዮች ይላቸዋል። እንደ አባባሉ ትልቅ የገንዘብ ችግር ወለድ አይደለም። እነዚህ ወጪዎች በጥቂት ወራት ውስጥ በቀላሉ ለቤት ኪራይ የሚከፈል ወይንም በአክሲዮን ላይ ኢንቨስት የሚደረግ የገንዘብ መጠንን ይፈጥራሉ። በየቀኑ በስራ ቦታ 30 ብር የሚያወጡት አንድ ውድ ቡና በወር መጨረሻ ላይ 900 ብር ይሆናል። ይህንን ገንዘብ ወደ ከፍተኛ የእድገት አቅም ወደሚኖረው ንብረት ወይንም ኢንቨስትመንት ማዞር ሲቻል ለቅጽበታዊ ፍጆታ መክፈሉ የሀብት እድገቶን ያቀጭጨዋል። ሶስተኛውና ዋነኛው ልማድ ገንዘብን ዋጋ በሚያሳጣ መንገድ ማስቀመጥ ሲሆን በተለይም በኢትዮጵያ ባለው ከፍተኛ የዋጋ ግሽበት ገንዘብን በባንክ አካውንት ውስጥ ማስቀመጥ መቆጠብ ሳይሆን በዝግታ ማጣት ነው። እርስዎ ባንክ ባስቀመጡት ጊዜ የብሮ የመግዛት አቅም እየቀነሰ ይሄዳል። የፋይናንስ ባለሙያዎች ዋጋቸው የማይቀንስ ንብረቶችን ወይንም አሴትስ በማፍራት ላይና ከዋጋ ግሽበት በላይ ትርፍ በሚያስገኙ ኢንቨስትመንቶች ላይ ትኩረት ያደርጋሉ። ቶማስ ኮርሊ እንደሚያስረዳው ሀብታም ሰዎች የሚያስቀድሙት የንብረት ማስፋፋትን እንጂ የገንዘብ ክምችትን አይደለም። በሌሎች ፊት ሀብታም ለመምሰል መሞከር የድሆች ልማድ እንደሆነ ሁሉ ገንዘብን ኢንፍሌሽን ለሚበላው ቁጠባ አሳልፎ መስጠትን የእድገት ጠላት ነው። አራተኛው ልማድ በጀት የሌለው ህይወት ሲሆን የገንዘቦ መዳረሻ ካልታወቀ ገንዘቦ ሌሎችን ያበለጽጋል። የፋይናንስ ነፃነት መሪው ሮበርት ኪዮሳኪ እንደሚለው በጀትህን አቅድ፣ ከእርሱ ጋር ጸልይ፣ ከእርሱ ጋር ተኛ፣ ከእርሱ ጋር ጋብቻ ፈጽም። በጀት ማለት ገደብ ሳይሆን ወደ ፋይናንስ ነፃነት የሚወስድ ካርታ ነው። ያለ በጀት መኖር ማለት ደሞዝ በገባ በጥቂት ቀናት ውስጥ የት ገባ የት ወጣ ማለት ነው። ይህንን ልማድ በመስበር ለእያንዳንዱ ብር ዓላማ መስጠት ይቻላል። ለኢንቨስትመንት የሚሄደውን መጠን አስቀድሞ በመለየት ቀሪውን ለፍጆታ ማዋል መቻል የፋይናንስ ቁጥጥር ቁልፍ ነው። አምስተኛውና እጅግ አደገኛው ልማድ ነገ እጀምራለሁ የሚለው ለነገ የማለት የመዘግየት ወይንም የፕሮክራስቲኔሽን በሽታ ሲሆን በተለይ ንብረት በማፍራትና ኢንቨስት በማድረግ ረገድ የፋይናንስ አማካሪ ሱዚ ኦርማን እንዲህ ትላለች። የወደፊት ህይወትን መቀየር የምትችለው ገንዘብህን ወደሚሰራበት ቦታ ሲሄድ ብቻ ነው። በወጣትነት ዕድሜ በ10,000 ብር ኢንቨስት የተደረገ ነገር በ20 ዓመታት ውስጥ የሚሰጠው ትርፍ በኋለኛው ዕድሜ በ100,000 ብር ከሚጀመር ኢንቨስትመንት ሊበልጥ ይችላል። ይህም የሚሆነው በወለድ ወይንም ኮምፓውንድ ኢንተረስት ነው። እያንዳንዱ መዘግየት የገንዘቡን የማደግ አቅምን የሚያሳጣ ነው። ከድህነት መውጣት የሚጀመረው ዛሬ ነው። እነዚህን ከላይ ያየናቸውን 5 ድብቅ ልማዶች አውቀን ከኢንፍሌሽን ጋር እየታገለ ያለውን የገንዘብ ህይወታችንን ማስተካከል እንችላለን። ከእንግዲህ የመሸጋገሪያ መንገድ የላችሁም። ምርጫው የእናንተ ነው።
የድህነት ልማዶችን አጥብቆ መያዝ ወይስ የሀብት ልማዶችን ዛሬውኑ መጀመር? የኢንቨስትመንት ህይወቶን ለመጀመር ዝግጁ ከሆኑ እጀምራለሁ ብለው ኮሜንት ላይ ይጻፉ። ይህንን ቪዲዮ በማጋራትና ሰብስክራይብ በማድረግ የጤና ፋይናንስን ቤተሰብ ይቀላቀሉ። አብረን እንማር፣ አብረን እንደግ።